ቆላስይስ 3 ላይ አንድ በጣም ወዳት ቃል አለች። ኢየሱስ ሲገለጥ የዚያን ቀን ከእርሱ ጋር በክብር ትገለጣላችሁ የሚል ቃል። አሁን ከእርሱ ጋር ተሰውራችኋል። አሁን አይ ለአንዳንድ ሰው ወንጌል ብንነግረው አይገባውም፣ ይሰድብሃል። ለምን? ተሰውረሃላ። አንደርሳን የንጥቀት ቀን ነው ባይዘው እንኳን ክርስቲያን ሆንኩ እያለ የምንዘምረው የዛን ቀን ዓለሙ ሁሉ ያያል። ጌታ ኢየሱስ ደመና ድረስ ይመጣል፣ እኛ ደመና ድረስ እንሄዳለን። ከመሬት ሰብስበው መላእክት ይዘውን ይሄዳሉ። ከአራቱም ነፋሳት መላእክት ናቸው ሰብስበው። የማይቆጠር ህዝብ ነው ከመሬት የሚሄደው ባይዘው የዛን ቀን። እንግዲህ እነ ጳውሎስ ጀምሮ በአዲስ ኪዳን እንኳን ከ2000 ዓመት በላይ ማለት የፈጀው አስቡት። የማይቆጠር ህዝብ መሬት ራሱ የዛን ቀን ባላንሱን የሚስት ይመስለኛል። ብዙ ነው ከሆድ ውስጥ የሚወጣው መሬት ራሱ የምትወዛወዝ ይመስለኛል። አስባችሁታል? ማርች እናደርጋለን። እውነተኛው ዘጸአት እሱ ነው። ከግብፅ ወደ ከናን አይደለም፣ ከመሬት ወደ ሰማይ። ትክክለኛውን ዘጸአት የዛን ቀን አብርሃምም አለ፣ እነዚህ ይስሐቅ እና ያዕቆብም አሉ፣ ሙሴ አለ። ይፍን የብሉይ ኪዳን ዘጸአት መሪው ከኛ ጋር ነው የሚወጣው። እሱ ራሱ እዚህ ነው ያለው። ማንም የትም አልሄደም። እነ ጳውሎስም አብረውን ነው የሚሄዱት። ጂሰስ ያ ቀን ታላቁ ቀን፣ የክብራችን ቀን፣ ክርስትና በክብር የሚቀጥልበት ቀን